ነጸብራቅ እየሆነ ነው። የፖለቲካ ተጽዕኖ አለበት። የግል የሚባሉትም የመንግስትም የሚዲያ የመንግስት ባይባልም ሙሉ በሙሉ በፖለቲካ ተጽዕኖ በአንድም በሌላም መንገድ ውስጥ ናቸው። ጋዜጠኞች በነፃነት እንዳይዘግቡ በጣም የታሰሩትም ያልታሰሩትም የተሰደዱትም ሀገር ውስጥ ያሉትም በጣም በከፍተኛ ፍርሃት ውስጥ ሆነው የሚሰሩበት ጊዜ ነው። ስለዚህ ከዚህ ጋር ተያይዞ ደግሞ ያው እንዳያችሁት የሚዲያ አዋጅ ማሻሻያ ረቂቅ አዋጁም በህዝብ ተወካዮች ምክር ቤት እንዲጸድቅ ተደርጓል። በእርግጠኝነት የአዋጁን ማሻሻያ ተመልክታችኋል ብዬ አስባለሁ። ሁላችንም ወደ ሚዲያው ቅርብ ስለሆነ እና የራሳችን ጉዳይ ስለሆነ ይህንን ጉዳይ በቅርበት ትከታተሉታላችሁ ብዬ አስባለሁ። ይሄ ረቂቅ አዋጅ መጽደቁ ደግሞ አሁን በጣም በአስጨናቂ ሁኔታ ውስጥ ያለውን የፕሬስ ነፃነትና የፕሬስ ጉዳይ የሚዲያ ጉዳይ የበልጥ ወደ አሳሳቢ ደረጃ የሚያሸጋግረው ነው ብዬ ነው የማስበው። አንቀጾቹን በብዛት ተመልክታችኋቸዋል ብዬ ስለማስብ ነው የማዘረዝራቸው። ከዚህ ጎን ለጎን ሚዲያ እንደጠቀሰችው መረጃን የማግኘት መብት ከዕለት ወደ ዕለት በጣም እየጠበበ ምህዳሩ እየጠበበ የመጣበት ጊዜ ነው። በተለይ ሚኒስትሪሚንግ ሚዲያው ላይ እኔ ላለፉት 10 ዓመታት ሚዲያው ላይ እንደቆየ ሰው ሬዲዮም ቴሌቪዥንም ከሪፖርተርነት ከዋና አዘጋጅነት ሰርቻለች ያለው በግልም በፐብሊክ ሚዲያዎች የመንግስት የሚባሉ ሚዲያዎች ውስጥ እነዛን ጊዜዎች መለስ ብዬ ሳያቸው ስለ ፕሬስ ነፃነት መረጃን ስለማግኘት መብት ብዙ የምንናገርባቸው ጊዜዎች ነበሩ። ግን ይህን ያለፍኩበትን እንኳን 8 እና 9 ዓመት ወደኋላ መለስ ብዬ ሳስበው አሁን ላይ መረጃን የማግኘት መብት ያኔ ከነበረው ጋር ፍጹም የማይነጻጸርበት ደረጃ ላይ ደርሷል። ምናልባት ሊዲያም ያው ሲኒየሮች ስለሆናችሁ ያላችሁ አብራችሁኝ ያላችሁ ታውቁት ይሆናል። የመንግስት ኮሚኒኬሽን ቢሮ ሚዛናዊ ሆነም አልሆነም በተወሰነ መንገድ ጥቆማዎችን እንኳን ይሰጥ ነበረ። የግል ሚዲያ ላይ የምንሰራ ጋዜጠኞች የመንግስት ተቋማት እንኳን የሚሰጧቸውን መግለጫዎች ፈልገውና ፈቅደው እንኳን የሚያዘጋጇቸው ማለት ነው ሂደን የመዘገብ መብት ነበረ፣ የመግባት መብት ነበረ። አሁን ያንንም ተነፍገናል። በመጀመሪያ ደረጃ የመንግስት ኮሚኒኬሽን ቢሮ አይነት ሳምንታዊ የሆኑ መረጃዎችን የሚሰጥም ቢሮ የለም። ኦልሞስት ኦል የመንግስት ቢሮዎች በሚባል ደረጃ ለመረጃ ክፍት አይደሉም። እስከ ቅርብ ጊዜ ድረስ እኔ እዚህ አዲስ ጊዜ ሚዲያ በኤዲተር ቺፍነት እሰራለሁ። ሌሎች ሚዲያዎችም ላይ ፍሪላንስ ሆኜ ኒውሶችንም እንደ ኤዲተር ሆኜ እሰራ ነበረ። ያለውን ሲቹዌሽን አውቀዋለሁኝ እና መረጃ የማግኘት መብት ሙሉ በሙሉ ማለት በሚቻል ደረጃ ተከልክሏል፣ የለም። ይሄ ወዴት ይመራናል? ከጋዜጠኞች እስር ቅድም ከጠቀስኳቸው የሚዲያ አዋጅ መጽደቅ እና ከዚህ ከፕሬስ ነፃነት ጋር መረጃ ከማግኘት ነፃነት ጋር ተያይዞ በአጠቃላይ እኔ አሁን ያለውን የኢትዮጵያ የፕሬስ ነፃነት ጉዳይ እጅግ በጣም አሳሳቢና ትኩረት የሚሻ ነገር ነው ብዬ ነው የማስቀምጠው። ግን ምን አስባለሁ ፖለቲካ ውስጥ ካልታከመ ድረስ፣ ምክንያቱም ሚዲያው የፖለቲካው ነጸብራቅ ነው። ቅድም ሊዲያ እንዳለችው ፖለቲካው ወይም መንግስት ሚዲያውን ወይም ይሄኛው መንግስት ብቻ አይደለም እያንዳንዱ ያለፉትን መንግስታት ሚዲያውን ነበር ለፖለቲካ መጠቀሚያነት ሲጠቀሙበት የነበረው። አሁንም ያው ነው እየተደረገ ያለው። ስለዚህ ሚዲያው ከፖለቲካ ተጽዕኖ ነጻ እስካልወጣ ድረስ ለብቻ የሚወጡ ህጎች፣ አዋጆች፣ መመሪያዎች፣ መግለጫዎች ነገሮች ያስተካክላሉ ብዬ አላስብም። በቅርብም ያየናቸው ነገሮች አሉ። ጋዜጠኞች በሰሩት ፕሮግራም ተጠያቂ የሚሆኑበት መንገድና አግባብ በራሱ ምንድነው የሚለው ነገር አነጋጋሪ ነው። ምክንያቱም ጋዜጠኞች አዋጁ ላይ የሚዲያ አዋጁ ላይ በግልጽ እንደተቀመጠው በሰሩት ስራ ወይም በዘገቡት ዘገባ ተጠያቂ እንኳን ቢሆኑ ጉዳያቸውን ከእስር ውጭ ሆነው መከታተል እንደሚችሉ በግልጽ ተቀምጧል። የመገናኛ ብዙሃን ምክር ቤት የእርስ በርስ ቁጥጥር ስርዓት ጸድቆ ተቀምጧል። ነገር ግን ከዛ አግባብ ውጪ ጋዜጠኞች በሰሩት ዘገባ ተጠያቂ ሲሆኑ ያለ ፍርድ ቤት ማዘዣ ይያዛሉ፣ ይታሰራሉ። አሁንም አዲስ አበባ ውስጥ ብቻ ከ6 በላይ ጋዜጠኞች ማረሚያ ቤት አሉ። እንደምታውቁት 2 ዓመት ገደማ ሊሆናቸው ነው። ሁለቱ ለምሳሌ የኛ ማህበር መስራቾችና ስራ አስፈጻሚዎች ናቸው። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበራችን እንደ ማህበር እንግዲህ 4 ዓመት ሆኖታል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ሲመሰረት ጀምሮ መስራች ነኝ። የፕሬስ ነፃነትንና የጋዜጠኞችን መብት
እንታገላለን። ለማሰን የሚደረገውን ጥረት እናግዛለን። ፕሮፌሽናሊዝምን እናግዛለን ብለን ይህን ማህበር የመሰረት ነው። ግን እንዳልኩት ባለፉት 4 ዓመታት ውስጥ የነበረው ሁኔታ ለማህበሩም ለኛም እጅግ በጣም ከባድ ነበረ። ጋዜጠኞች ሲታሰሩ፣ ጥፋት ሲደርስባቸው፣ ሲሰወሩ የተለያዩ መግለጫዎችን እናወጣለን። ግን ኢቨንስ አሁን የጸደቀውን የሚዲያ ማሻሻያ አዋጅንም በመቃወም በቅርቡ መግለጫ ወጥተን ነበረ። ግን ይሄ ጥረታችንም ያን ያህል ውጤት እያመጣ አይደለም። ቀደም ብዬ እንደጠቀስኩት እንግዲህ ማህበሩን አመራሮች ጭምር አሁን ላይ እስር ላይ ነው የሚገኙት፣ ጋዜጠኛ ዳዊት በጋሻውና ጎበዜ ሲሳይ። ስለዚህ ወደፊት ምን ተስፋ ሊኖረን ይችላል የሚለው ላይ ብንወያይ ወደዛ እመጣበታለሁ። አሁን ይመስለኛል። በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ ጌታቸው፣ እስቲ ባልተጠቀሱ ነገሮች ላይ አንተም የምትጨምረው ነገር ካለ? ምናልባት የሙያ ጓዶቼ ያልጠቀሱት ወይም ደግሞ ሳሳ ያለው ቦታ ላይ ላተኩር። አንደኛ የኢትዮጵያ መገናኛ ብዙሃን እና በጋዜጠኞች ላይ ያሉ ጫናዎች፣ ተግዳሮቶች በሁለት መንገድ ነው የማያቸው። አንደኛው ሲንከባለሉ የመጡ አሉ፣ እንደ ተቋምም እንደ ሚዲያ ተቋም እንደ ሙያተኛ እንደ ጋዜጠኛም ያሉ። ለምሳሌ የኢትዮጵያ የፕሬስ ታሪክ ሲጀምር ጀምሮ የመጣበት መንገድ እያደገ እንዲሄድ የፖሊሲ ድጋፍ እያገኘ እንደ ተቋም የሚቆምበት ሁኔታ አይደለም። ከመጀመሪያው ጀምሮ ተጠቂ ነው እየሆነ የመጣው። በነፃነት ህዝብን እንዳያገለግል፣ እውነትን በገለልተኝነት በሚዛናዊነት እንዳያወጣ፣ በሀቀኝነት እንዳያወጣ ብዙ ቀጥተኛና በተዘዋዋሪ ጫናዎች የነበሩበት ነው። ይሄ በመሆኑ የተነሳ ዘርፉ ለምሳሌ አብረውት እንኳን ከጀመሩ እንትኖች የቱሪዝም ዘርፉ እያደገ ሲሄድ፣ ባንኮች፣ ኢንሹራንሶች በጣም እያደጉ አሁን የሀገሪቷ ትልልቅ ህንፃዎች የነሱ ሲሆን ብዙ ሙያተኞችን አቅፈው እንደ ኢንዱስትሪ ባደጉበት ሁኔታ የብዙሃን መገናኛው ግን ራሱ በመንግስት ስር ፐብሊክ ተብሎ ያለውን የምታየው ያን ያህል በሙያተኛም በተቋምም ደረጃ አደገ የምትለው አይደለም። ያ በቀጥታ የፖለቲካው ጫና ነው። ቅድም ሊዲያ እንደገለጸችው፣ ምክንያቱም ቀጥታ በህዝብና በመንግስት መካከል እንደ ድልድዩ ነው የሚያገለግል ስለሆነ በሆነ መንገድ ወይ መንግስት ወደ ራሱ ስቦ የእሱ ቃል ተናጋሪ ሊያደርገው ይፈልጋል። በዛ መንገድ ያልሆነለትን ደግሞ እንዲጫጭ፣ እንዳይጎለብት፣ እንዳያድግ ሲመጣ የነበረ ነው። ዛሬ ላይ ደግሞ ይሄ ነገር አሁን ቀደም ሲል የነበሩት ጫናዎች በግልጽ መጥተው የሚዲያ ተቋማት ስቱዲዮ ድረስ የሚገባ ጫና ጋዜጠኞችን የትኛው አካል የትኛው የወረዳ ሹም ወይም የዞን ሹም ወስዶ እንኳን የት ቦታ እንዳስቀምጣቸው በማይታወቅበት ሁኔታ ላይ ደርሷል። ሲቀጥል እንደገና የብዙሃን መገናኛን ተቋም መሳሪያችን ሁሉ በመሀል ከተማ በካሜራ ሲሲ ካሜራ ባላቸው ህንፃዎችና ተቋማቱ ሳይቀር ካዝና ከፍቶ ምን ብሎ የሙያ መሳሪያዎችንም እስከ መሰወር የተደረሰበት ነው። ይሄ ጫና እንደ ውጫዊው ወይም ኤክስተርናል ያለበት በዘርፉ ላይ በሙያው ላይ ያለ ብናየው፣ በውስጡ ደግሞ በራሱ ተቋሙ በዚህ መንገድ ያለፈ ስለሆነ የሙያተኛ እጥረት ያለበት ወይም ሙያተኛው የሚሰደድበት ከሀገርም የሚወጣበት ወደ ሌላ ሙያም የሚሸሽበት፣ ምክንያቱም እስር አለ፣ እንግልት አለ፣ መሞት አለ፣ መሰወር አለ፣ መደህየትም አለ። ያን ተንተርሶ ሙያተኛው ላይ በተወሰነ ደረጃ የቁርጠኝነት ማነስ እንደ ተቋም ያልቆመም ስለሆነ የሰው ኃይሉን ይዞ አቆይቶ መሄድ ስለማይችል ቶሎ ይሄ ሲኒየሮቹ ከገበያው እየወጡ ጁኒየሮች የሚመጡበት ሆኗል። ስለዚህ የዚህ ሁሉ ድምር ውጤት ነው አሁንም ላይ የምናየው። በተለይ ከውጭ አካል የሚደርሱ ወከባዎች፣ እስር፣ አስገድዶ መሰወር የሚሆን በፖሊሲ የተደገፉ ችግሮች በመጠኑም ቢሆን ስናይ ቆይተናል። በሙያው ባለቤቶች እንዲሁም በሚዲያ ተቋማት ውስጥ ምን አይነት ችግሮች ይስተዋላሉ? ሊዲያ ቀጥይ። ያው እኔ እንደ አጋጣሚ ሆኖ እንግዲህ ከራሴ ተነስቼ መናገር ከቻልኩኝ
ባለፉባቸው ጊዜያት ረጅም ጊዜያት ሚዲያው ላይ እንደማሳለፍ ከሚዲያ ተቋማት በኩል መረጃን በነፃነት የማስተላለፍ ሚዲያው የተሻለ የመረጃ ምንጭ ሆኖ እንዲያገለግል በማድረግ ለህዝብም ለሀገርም እንደገና ለሙያው እድገትም የሚበጁ ሀሳቦች እንዲሸራሸሩ የማድረግ የፍላጎት እጦት የለም። ነገር ግን ቀድሜ መግቢያ ላይ ስገልጽ እንደነበረው የሚዲያ ተቋማቱን በሚመሩና በሚዲያ ተቋማቱ ባለቤቶች ላይ በተለያየ መልኩ በሚደርስ ጫና ምክንያት እነዚህ ነገሮች እንዲጨፈለቁ ወይም ደግሞ እንዲጣሱ የሚገደዱበት አጋጣሚዎችን ማየት ችያለሁ። በተለይም አንዳንድ ዘገባዎች እውነት ለሀገር ወይም ለህዝብ ወይም ለሙያ ወይም ለተለየ ጥቅም ተብለው ሊሰሩ የሚችሉ ቢሆኑም ነገር ግን ዞራ ውስጥ ምን ሊያመጡ ይችላሉ፣ ምላሾቹ ምን ሊሆኑ ይችላሉ የሚል ቆም ብሎ የመገምገሚያ እድሎች እንዲያገኙ የሚደርሱባቸው የእጅ አዙር ጫናዎች አሉ። ያም ማለት ለምሳሌ የግል ሚዲያው ወይም ደግሞ ይሄ የንግድ ሚዲያው ግብር ከፋይ ነው። በእነዚህና በሌሎች መልኮች ጫና የማድረግ ወከባዎችን የማድረግ አንዳንድ አካላትም እንደዚሁ በእጅ አዙር እንደዚህ አይነት ዘገባዎች ብትሰሩ የሚሉ ምክር የሚመስሉ ነገር ግን በእጅ አዙር ጫና የማሳደር ነገር ስላለ ወደው ሳይሆን በግዳጅ የሚዲያ ተቋማቱ የሚደርስባቸውን ወከባዎች ከመፍራት አንጻር ሚዲያም ባለሙያዎች ላይ ጫና ሊደርስባቸው ወይም ሲያደርሱም ይታያል። በቀጥታ እኛ ወይም ደግሞ አሁን እየሰራንበት ባለው መልኩ እሱ አይነት ነገሮች ሰለባ ነን ብዬ መናገር ባልችልም እንደዚህ አይነት ችግሮች ግን አሉ። የሚዲያ ባለሙያዎቹ የሚመጡትን ግፊያዎች ወይም ደግሞ የሚመጡትን በጣም ከፍተኛ ጫናዎች ከዛም በላይ ይሄን ሰርቼ ተርፌ ምንድነው የሚል ተስፋ የመቁረጥ ስሜቶች ከሙያዊ ሚዛናቸው ፈቀቅ ሲያደርጋቸው ይታያል። በአጠቃላይ ግን የሚመጡ ጫናዎች፣ ወከባዎች፣ ማስፈራሪያዎች የሚዲያ ባለቤቶችንም ሸብበው ሲይዙ የሚዲያ ተቋማቱ ላይ ደግሞ ያሉ ባለሙያዎችንም ደግሞ አስፈራርተው ከጠርዝ ሲያደርሱ ነው የሚታየው። ያም ያሉት አሰራሮች ፍትሃዊና ሚዛናዊ ሆኖ ለመስራት አስቻይ ባለመሆናቸው ምክንያት የሚያፍኑ የማያፈናፍኑ አሰራሮች ተግባር